እንደተላከለላ ሳይ ምን እንደተላከለ ታውቃለህ? ለሱ እኔ ስለምወደው በደንብ ስሪለት ብላ ምን እንደላከችልህ ታውቃለህ? አዴት ሽሮ እንበላለን። እሺ ስማ፣ አዴት ሽሮ ምንም ቅልቅል የሌለው ምርጥ የሽምብራ ሽሮ ነው። አድራሻቸው ደግሞ ሰሚት ፍየል ቤትና ሳሪስ ሀና ማርያም ይገኛል። አድራሻቸውን ከስር ሜንሽን አድርጌላችኋለሁ። ስልክ ቁጥራቸውም አለ፣ እየደወላችሁ እዘዟት። በእውነት በጣም ምርጥ ሽሮ ነው። ደግሞ በአሜሪካም ተደራሽነት አላቸው። አዴት ሽሮ ምን አማርሽ አትሉኝ? ሽሮ በቃ ትኩስ ሽሮ ተክ ያለ መብላት ነው ያማረኝና ብቻ በየቦታው አሁን ጾም ከተፈታ ጀምሮ ያለ ማቋረጥ ጥሪም ተጠራን። ስጋ ነው ሰው ቤት የሚሆነ ፕሮግራም ነው ተጠራን። በቃ ስጋ ነው፣ ቤታችንም ስጋ ነው። እኔ በርግጥ በጣም ስጋ ወዳለሁ፣ ልዩ ነው ስጋ ፍቅሬ። ግን በቃ ሰለቸኝ እና ዛሬ መብላት የፈለኩት ምንድነው ሽሮ ነው በቃ። እና ደግሞ የሆነ ሲወራ የሰማሁት ሽሮ ነበርና እሱን ነው ይዤ የመጣሁት። አዴት ሽሮ ይባላል። ንጹህ የሽምብራ ሽሮ ነው እና እሱን ልሞክረው ነው። ይጣፍጣል አይጣፍጥም እስክበላው ድረስ ጓጉቻለሁኝ። እናንተም አብራችሁን ቆዩ። ሌላው ምንድነው ሽሮ እንድጠሉት የሚያደርጋችሁ ነገር? እኔ ሽሮ እንድጠላው ከሚያደርጉኝ ነገሮች አንደኛ በትልቅ ድስት ሲሰራ ሽሮ ገና ሳይው ይዘጋኛል። ሁለተኛ ሲቀዘቅዝ፣ ሶስተኛ ሲያድር። በቃ እባካችሁ ሽሮ አነስ አድርጋችሁ እውነት ባይጠገብም እንደው አነስ ተብሎ ሽሮ ሲበላ ደስ ይላልና ከጎኑ ደግሞ ሰላጣ ነገር ስታረጉበት እኔ እንጃ ብቻ በቃ ሽሮ ብቻ እንደዛ ሲሆን ደስ የሚለኝ እኔና እንደዚህ አድርጌ ሽሮዬን አዘጋጃለሁ። ዛሬ ብቻዬን ነኝ። ልጆቼን በጠዋት ትምህርት ቤት ሄዱ። ሰራተኛዬም ዘመድ ጥየቃ ሄዳለች። ብቻ ዛሬ ብቻዬን ነኝ። ብቻ አንድ የቀረኝ ማን ነው? አብሮኝ ጎረምሳ ውሻ አለኝ። በቃ ይሄ ውሻዬ ያዋራኛል፣ ቤቱን ይጠብቃል፣ እኔን ይጠብቃል። ብቻ ደህንነት የተጠበቀ ነው። ምናለፋችሁና ውሻ ባይዘው ድብርትን ያስወግዳል። አንዳንዴ በጣም ውሻ ብቻ በጣም ደስ የሚል ነገር ነውና ውሻ የሌላችሁ እንደ ውሻ ይኖራችሁ ነው የምላችሁ። ምክንያቱም ድብርትን በጣም የማስወገድ ትልቅ አቅም አላቸው ውሾችና በብቻ አሁን ስለ ውሻ ሆነ ወሬ። ለማንኛውም ሽሮዬ ደርሳለች፣ ተክተክ ብላለች። በቃ እንዴት ብዬ ልግለጽላችሁ? እዩት እንዴት እንደሚያምር ሽታው ልነግራችሁ አልችልም። እስክበላው ድረስ በቃ እንጃ አፌ ሁሉ ምራቅ እየሞላ ነበርና አሁን ራሱ እየሞላ ነው። ለማንኛውም ከፈለጋችሁ ይሄንን ሽሮ ቀጥታ ከትግራይ ነው የሚመጣው። አዴት ሽሮ ይባላል። ሳሚት ፍየል ቤት ነው። ስልካቸውን አስቀምጥላችኋለሁ። ኢቭን እነሱ ሜንሽን አድርግላችኋለሁ። አሜሪካ ዳላስን ተደራሽነት አለው ብለውኛል። እኔ በእውነት ይሄንን ሽሮ ቅመሱት፣ በእኔ ሆንባችሁ በጣም ነው የሚጣፍጠው። ይኸው ከቀመስኩት በኋላ ነው ይሄን ቪዲዮ የሰራሁላችሁ ማለት ድምጹን የሰራሁላችሁ ከቀመስኩት በኋላ እግዚአብሔርን በጣም ይጣፍጣል። ሞክ